ቴዲ አፍሮ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋስው መልሷል። የአርቲስቱ ማኔጅመንት በኢትዮጵያ የኪነ ጥበብ ዘርፍ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ አዲስ አበባ ማውጣቱን ተከትሎ በርካታ አስተያየቶች እየተሰጡ ይገኛሉ። በአድናቂዎቹ ዘንድ በጉጉት እየተጠበቀ የሚገኘውና በማህበራዊ ሚዲያም ሰፊ መነጋገሪያ አጀንዳ የሆነው የቴዲ አፍሮ አዲስ የሙዚቃ አልበም ነገ ሐሙስ ሚያዝያ 8 ቀን በ8 ሰዓት እንደሚለቀቅ ተገልጿል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት ለአድማጭ ካደረሰ በኋላ ነገ ኢትዮሪካ የተሰኘውን አልበሙን በራሱ የዩቲዩብ ቻናል ላይ እንደዚሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ እንደሚለቅ ገልጿል። አልበሙ ምንም እንኳን ሰዋስው መልቲ ሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቢነገርም በመካከል በተፈጠረ አለመግባባት በራሱ መንገድ ወደ አድማጭ እንደሚያደርሰው ነው የተሰማው። በማህበራዊ ሚዲያ ላይ ይህን አለመግባባት አጀንዳ ያደረጉ የተለያዩ ገጾች ጉዳዩን ከተለያዩ አጀንዳዎች ጋር እያገናኙ ሲገልጹና ያልተረጋገጠ መረጃዎችን ሲያሰራጩ እንደነበር የሚታወስ ሲሆን እውነታውን አስመልክቶ አዳዲስ መረጃዎች ወጥተዋል። ለመሆኑ ስምምነቱ የፈረሰው ለምንድን ነው? እንደ ኢትዮፒካ ሊንክ የመዝናኛ መረጃ የሬዲዮ ፕሮግራም ከሆነ ቴዎድሮስ ካሳሁን ከሰዋስው መልቲ ሚዲያ ጋር የነበረው ውል በስምምነት ነው የፈረሰው። ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል አዳዲስ የውል ሀሳቦች እንዲካተቱ ፍላጎቱ መፈጠሩና እነዚህ አዳዲስ ጉዳዮች ልዩነት መፍጠራቸው ነው ተብሏል። ሁለቱ አካላት ስምምነቱን የተፈራረሙት ከ4 ዓመት በፊት እንደነበር ይታወሳል። ውሉን ለማደስ በነበረ ሂደት ግን አዳዲስ ሀሳቦች በመግባታቸው አለመግባባቶች ተፈጥረዋል። እንደ መረጃው ከሆነ ሰዋስው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖች በሰዋስው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን የገለጸ ሲሆን ይህ ሀሳብ ግን በቴዲ አፍሮ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ ወይም ሲአርቢቲ የሚገኝ ገቢ ለሰዋስው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋስው ይሁንታን አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ በሁለቱም ወገኖች በኩል ውሉን ለማፍረስ ስምምነት ላይ ተደርሷል። ውሉ ሲፈረም ሰዋስው ለቴዲ በአጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ የነበረ ሲሆን የዚህንም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበር። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መንገድ ፈርሷል። ከ2 ሳምንት በፊት ቴዲና አሳታሚ ድርጅት ውይይት አድርገው ውሉን ለማደስ ባለመቻላቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ በማድረግ 33 ሚሊዮን ብር ለሰዋስው መመለሱ የአርቲስቶቹ የማኔጅመንት ባልደረባ ተናግረዋል። ሰዋስው መልቲ ሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጧል። አሳታሚው ጉዳዩን አስመልክቶ በሰጠው መግለጫ በስራ ሂደት በሚያጋጥሙ ሀሳቦች ምክንያት ውሉ በስምምነት መፍረሱን ገልጿል።